የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ጋዜጣዊ መግለጫ ከሰጡባት ትንሿ ክፍል ከወጡ በኋላ በተጨናነቀው የካፌ ክራንዝለር ምግብ ቤት በኩል አቋርጠው የፀሐይ ሐሩር ወዳነደደው ኩርፋርስተንዳም ጎዳና ሲደርሱ ከፍተኛ የደስታ ስሜት ወሯቸው ነበር። ካለፈው ዓመት ጀምሮ ሰር የሚለውን ማዕረግ የተቀዳጁት ዶክተር አሽክሮፍት በዚህ የሐምሌ ወር መገባደጃ ቀትር ላይ ሕይወት በተሞላችው የኩርፋርስተንዳም አደባባይ የእግረኞች መንገድ ላይ ቆመው ቀጣዩን አድካሚ ሥራቸውን ከመቀጠላቸው በፊት ትንሽ ዕረፍት መውሰድ እንዳለባቸው አሰቡ። ይህ በ5 ዓመታት ውስጥ ለ10ኛ ጊዜ ያደረጉት የምዕራብ በርሊን ጉብኝታቸው ጊዜያዊ ሽሬ ሊባልላቸው የሚችል ሥራቸውን ወሳኝ ምዕራፍ ላይ ያደረሱበት ወቅት እንደሆነ አውቀዋል። አንድ ታላቅ እንቆቅልሽ ለመፍታት ጫፍ ላይ ደርሷል። እናም ዓለምን ሊያናውጥ የሚችል ይህ ሥራቸው አሁን መቋጫ የሚያበጁለት ጊዜው ተቃርቧል። በቋሚነት ዘመናዊ ታሪክ ከሚያስተምሩበት በኦክስፎርድ ዩኒቨርሲቲ ስር ከሚገኘው የክራይስት ቤተ ክርስቲያን ኮሌጅ ፈቃድ ጠይቀው ለተወሰነ ጊዜ ዕረፍት የወሰዱት ይህን አስደናቂ የሕይወት ታሪክ ለማዘጋጀት ነው። ከአዶልፍ ሂትለር ፍጻሜ ጀምሮ በተቆጠሩት 40 ዓመታት ውስጥ የአምባገነኑን መሪ አስደናቂ የሕይወት ታሪክ እሳቸው እንዲጽፉት ሲጎተጎቱ ነበር የቆዩት። በመጨረሻም ይህ 14ተኛ መጽሐፋቸውንና ምናልባትም እስካሁን ከጻፏቸው መጽሐፎች ይበልጥ እንከን የለሽ ሆኖ የሚኖረውን ዘረ ሂትለር ብለው የሰየሙትን የተሟላ የሕይወት ታሪክ መጽሐፍ ለመጻፍ ቆርጠው ተነሱ። ግን አሁን ባሉበት የ65 ዓመት ዕድሜያቸው ላይ ሆነው ለመጽሐፋቸው የሚያካሂዱት ጥናትና ለምርምራቸው እጅግ አስፈላጊ የሆኑትን ጥናታዊ ጽሑፎችን ለማሰባሰብ ብቻቸውን እንደማይወጡት የተረዱት ገና ከጅምሩ ነበር። ለዚህም ነው በኦክስፎርድ ዩኒቨርሲቲ ውስጥ ድንቅ የታሪክ ሌክቸረር የሆነችውን ብሩህ አእምሮ ያላትን የ34 ዓመቷን ፍልቅልቅና ቀልጣፋ ሴት ልጃቸውን አብራቸው እንድትሠራ የጋበዟት። ከጅማሬው አንስቶ ከእሷ የተሻለ ሰው እንደማያገኙም ተገንዝበው ነበር። ኤሚሊ አሽክሮፍትም በዚህ ታላቅ ጥረታቸው ላይ የአባቷ ረዳት ለመሆን የሚያስችላት ልዩ ብቃት ያላት ሆና ነበር የተገኘችው። ዶክተር አሽክሮፍት ከ20 ዓመታት በፊት የኤሚሊ እናት ተራራ ስትወጣ በደረሰባት አደጋ ከሞተች ወዲህ ልጃቸውን ያሳደጓት ብቻቸውን ነው። እምቦቀቅላዋ ሕፃን እድገቷ በምሁራንና በሺዎች በሚቆጠሩ መጻሕፍት የተከበበ ከመሆኑም ባሻገር በየጊዜው በሚደረጉ የምርምር ጉዞዎች ላይ አብራቸው እየተጓዘች በማሳለፏ የኋላ ኋላ የአባቷን ዱካ ተከትላ የታሪክ ምሁር እንደምትሆን ሳይታለም የተፈታ ነበር። እሷም እንደ አባቷ ሁሉ በዘመናዊው የፈረንሳይና የጀርመን ታሪክ ላይ ትኩረት አድርጋ ምርምሯን ያካሄደች ሲሆን የሁለቱንም ሀገራት ቋንቋዎች አጣርታ ትናገራለች። ከዚህም ሌላ ለአሁኑ ትውልድ ሩቅ ስለሆነውና እየተረሳ የሄደው በሁለተኛው የዓለም ጦርነትና ግራ የሚያጋባ አስገራሚ ምስጢራዊ ማንነት የነበረው አዶልፍ ሂትለር በጦርነቱ ጊዜ የተጫወተው ሚናም ሲመስጣት ኖሯል። አባቷ የምርምር ሥራቸውን እንደጀመሩ አካባቢ
ለሁለት ጊዜያት ያህል እሳቸውን በማጀብ ወደ በርሊን አቅንታ ነበር። አሁንም ቢሆን አባቷ ምናልባት የመጨረሻውንና እጅግ ወሳኝ በሆነው የምዕራብ በርሊን ጉዟቸው ላይ ለማጠናቀቂያ ሥራቸው ጽሑፎችን እንድታዘጋጅ በማለት ኦክስፎርድ ውስጥ ጥለዋት መጥተዋል። የሥራቸው መጨረሻ የሚሆነው ከቀድሞው የጀርመን የሚኒስቴሮች ምክር ቤት በሚገኘው የአምባገነኑ መሪ ምሽግ ውስጥ እንደ አውሮፓውያን አቆጣጠር ሚያዝያ 30 1945 ዓመተ ምህረት እንደሞቱ የሚነገርላቸው የአዶልፍ ሂትለርና ሚስቱ የነበረችውን የኢቫ ብራውንን ካባ የለበሰ የአሟሟት ምስጢር ገሃድ ማውጣት ነው። ከሁለት ወራት በፊት ዶክተር አሽክሮፍትና ኤሚሊ ስለ ሂትለር አወዳደቅ ተጽፈው በብዛት ተቀባይነት ያገኙትን መጽሐፍት እነሱም አምነው ወደ መቀበሉ አዘንብለው ነበር። ወደዚህ የማመን ደረጃ የተቃረቡት በምዕራብ ጀርመን የሚገኙ ከሞት የተረፉ የዓይን ምስክሮችን በግንባር ካነጋገሩና ከጓደኛቸው ፕሮፌሰር ብላውባች የተላከላቸው በሩሲያ የተዘጋጁ የሕክምና መረጃዎችንና ፎቶግራፎችን ከመረመሩ በኋላ ነው። ዶክተር አሽክሮፍት እስካሁን ድረስ ከተጻፉት ሁሉ የተሟላ ነው የተባለለትን ይህን ሊጠናቀቅ ትንሽ የቀረውን የሂትለር የሕይወት ታሪክ መጽሐፍ በምዕራብ በርሊን በሰፊው አስተዋውቀው ከኦክስፎርድ እንደተመለሱና ቀሪውን የመጨረሻ ምዕራፍ ለመጻፍ በተዘጋጁበት ወቅት አንድ አስደንጋጭና አስገራሚ ደብዳቤ ከምዕራብ በርሊን ደረሳቸው። ይህ ደብዳቤ የመጨረሻውን ምዕራፍ በልበ ሙሉነት ጽፈው እንዳይጨርሱ ከሥራቸው ገታ የሚያደርግ ድንገተኛ ደብዳቤ ነበር። ደብዳቤው የተጻፈው የሂትለር የመጨረሻው የጥርስ ሐኪሙ ነበርኩ ብለው ራሳቸውን ካስተዋወቁ ዶክተር ማክስ ታይል ነው። እኚህ ዶክተር በዶክተር አሽክሮፍት እየተጻፈ ስላለው የሂትለርን ሕይወት የሚተርክ መጽሐፍ ከሆነ ቦታ ላይ ሰምተዋል። ሂትለርን በቅርብ ከሚያውቁትና በሕይወት ከሚገኙ በጣት የሚቆጠሩ ሰዎች ውስጥ አንዱ እንደመሆናቸው መጠን የዶክተር አሽክሮፍት መጽሐፍ ካሁን ቀደም ስለ ሂትለር ከተጻፉት ቀደምት መጽሐፎች የተሻለና በእውነተኛ መረጃ ላይ የተመሠረተ እንዲሆን ስለሚሹ ነው ደብዳቤውን የላኩት። እንግዲህ ይህን ካሉ በኋላ ነበር ወደ ደብዳቤው መደምደሚያ ገደማ ላይ አስደንጋጩን አዲስ ምስጢር ያፈነዱት። እስከ ዛሬ ስለ ሂትለርና ኢቫ ብራውን የመጨረሻ ጊዜያት የተጻፉ ታሪኮች ሁሉ ስህተት ሳይኖራቸው አይቀርም። ሁለቱም በአምባገነኑ መሪ ምሽግ ውስጥ በ1945 ዓመተ ምህረት ራሳቸውን አጥፍተዋል የሚባለውም ወሬ ውሸት ሊሆን ይችላል። ምክንያቱም እነሱ ራሳቸውን ከማጥፋት ይልቅ ማምለጥ የሚችሉበት ቀላልና ብዙ አጋጣሚ ነበራቸው። ስለዚህ እነሱ ዓለምን በማሞኘት አሁንም በሕይወት ላይ እንደሚገኙ አምናለሁ። ይህንን የሚያረጋግጥ መረጃም አለኝ ነበር የሚለው የዶክተር ታይል ደብዳቤ። በደብዳቤው ክፉኛ የደነገጡት ዶክተር አሽክሮፍት ድንጋጤው መለስ ሲልላቸው የጽሑፉን ዓላማ መመርመር ጀመሩ። ሁሌ ልጃቸው ኤሚሊ ልታስታውሳቸው እንደሞከረችው ከኢቫና ሂትለር ዕለተ ሞት አንስቶ አለመሞታቸውን ለማስረዳት የተለያዩ ጸሐፊዎች የተለያዩ መረጃዎችን በማጣቀስ ለማቅረብ ሞክረዋል። እነዚህ አፋቸው እንዳመጣላቸው የሚናገሩ ቱሪናፋዎች ሁሉ እየተነሱ በሕይወት የመኖራቸውን ነገር ሐቅ መሆኑን ለማሳመን ሲባዝኑ ቆይተዋል። እናም ዶክተር ታይልም ከነዚህ ውስጥ የሚደመሩ ሳይሆኑ አይቀሩም። ዶክተር ታይል ይህንኑ ማስረጃዎችን ከዚህ ቀደም
የአዶልፍ ሂትለርን የሕይወት ታሪክ ለጻፉ ሰዎች በሙሉ ማቅረባቸውንና ሆኖም ከመካከላቸው ጆሮን ሊያውሳቸው የፈቀደ አንድም ሰው እንዳልነበረ ነው ኤሚሊ በእርግጠኝነት ተሞልታ የምትናገረው። ስለዚህ አባቷም እንደ ሌሎቹ ሁሉ ለእኚህ ሰው ቦታ እንዳይሰጧቸውና አይረቤ ደብዳቤያቸውንም ወዲያ ወርውረው የጀመሩትን የመጨረሻ ምዕራፍ መቋጫ እንዲያበጁለት መወትወት ያዘች። ይህም ሆኖ ግን የደብዳቤው ጉዳይ ዶክተር አሽክሮፍትን እረፍት ነስቷቸዋል። ሁሌም ቢሆን ለሚሰሩት ሥራ ሕጸጽ አልባ የሆኑትና በፍጹምነት የሚያምኑት ዶክተር አሽክሮፍት ይህንንና ማንኛውንም ተፈታታኝ ሐሳብ ላለመቀበል በብርቱ ታገሉ። ግን የዶክተር ታይልን ደብዳቤ ለተወሰነ ጊዜያት ደጋግመው ካነበቡት በኋላ እውነት ሊሆን ይችላል በማለት ለማረጋገጥ ወሰኑ። እውን ዶክተር ታይል የሂትለር የመጨረሻው የጥርስ ሐኪም ነበሩ? አንድ ሳምንት የፈጀው ምርመራ ለዶክተር አሽክሮፍት መንፈስን የሚረብሽና ግራ የሚያጋባ መልስ ይዞላቸው ነበር የመጣው። አዎ፣ ዶክተር ታይል የሂትለር የመጨረሻው የጥርስ ሐኪም ነበሩ። እኚህ የአፍ ውስጥ ቀዶ ጥገና ልዩ ሐኪም የሆኑት የበርሊን ዶክተር በአምባገነኑ ጀርመናዊው መሪ የመጨረሻዎቹ 6 ወራት ውስጥ ለተወሰነ ጊዜያት ሕክምና አድርገውለታል። ዶክተር ታይል በ80 ዓመት ዕድሜያቸው አሁንም በምዕራብ ጀርመን ውስጥ በሕይወት ይገኛሉ። ከሐሰት ነፃ በሆነው በዚሁ ደብዳቤያቸው ላይ ፊርማቸውንና የስልክ ቁጥራቸውን በጉልህ አስፍረው ስለነበር ዶክተር አሽክሮፍት ይህንኑ ስልክ ቁጥር ከመደወል ሌላ የተለየ ምርጫ አልነበራቸውም። ስልኩን ያነሱት ራሳቸው ዶክተር ታይል ነበሩ። በእርጅና ምክንያት ያልተዳከመ ድምፃቸው ጎርናናና ጠጠር ያለ ሲሆን ንግግራቸውም ጥርት ብሎ ይሰማል። እርግጠኝነት በሚደመጥበት በዚሁ ግርማ ሞገስ በተጎናጸፈ ድምፃቸው በደብዳቤው ላይ እንዳሰፈሩት ሁሉ አሁንም በቂ ሊባል የሚችል ማስረጃ እንዳላቸው በልበ ሙሉነት ተናገሩ። ቢሆንም ዝርዝር ጉዳዩን በስልክ ለመነጋገር ፈቃደኛ እንዳልሆኑና በርሊን ከሚገኘው መኖሪያ ቤታቸው ድረስ ከመጡ ግን ሊያነጋግሯቸው እንደሚችሉ ለዶክተር አሽክሮፍት አስረዷቸው። ዶክተር አሽክሮፍትም የማወቅ ጉጉታቸው አይሎ ስለነበር ሳያመነቱ በርሊን ድረስ መምጣት እንደሚችሉ በደስታ ገለጹላቸው። ማስረጃውን ከሰሙ በኋላ ውሳኔ ላይ ቢደርሱ እንደሚመረጥም ነገሯቸው። ወዲያውኑም ብቻቸውን ወደ ምዕራብ በርሊን በመጓዝ ከኩርፋርስተንዳም አቅራቢያ በምትገኘው ብሪስትል ሆቴል ክፍል ከያዙ በኋላ ቀጥታ ወደ ዶክተር ታይል መኖሪያ ቤት አቀኑ። ከዶክተር ታይል ጋር ያደረጉትን ቆይታ የማወቅ ጉጉታቸውን የሚቀሰቅስ በወዳጅነት መንፈስ የተሞላ ሸፍጥ አልባና አሳማኝ በመሆኑም ዕውቀትን አሳዳጅ ልባቸው እውነቱ ጋር ለመድረስ በቀረበላት ያልታሰበ ዕድል ፈነጠዘች። ይህን ለማድረግ ግን መጀመሪያ የሂትለርና የኤቫ ብራውን በድን አካላት እንደተቀበሩበት በታሪክ ጸሐፊዎች ዘንድ የሚታመነው በፉረር ባርከር የሚገኘው ቦታ መቆፈር እንዳለባቸው ተገነዘቡ። ይህ የፉረር ባርከር ቦታ የሚገኘው ከተማዋን በሁለት በከፈለው ግንብ ምስራቃዊ የበርሊን ክልል ውስጥ ሲሆን ቦታው የማንም ሰው የግል ንብረት አይደለም። ፉረር ባርከር በሲሚንቶ ግንብ በሽቦ አጥርና በምስራቃዊ በርሊን ወታደሮች የተከበበ ቦታ ነው። ወደዚህ ጥብቅ ጥበቃ ወደሚደረግለት ክልል ውስጥ ገብቶ ለመቆፈር ዶክተር አሽክሮፍት መጀመሪያ ከኮሚኒስቷ ምስራቅ በርሊን ፈቃድና ይለፍ ማግኘት ነበረባቸው። ከዚህ ሌላ
የሂትለርን ሞት የተዘጋ ጉዳይ አድርጎ ሲመለከተው የነበረውን የሶቪየት ኅብረትን ፈቃድ ጭምር ማግኘት ይኖርባቸዋል። እንደ ዕድል ሆኖ ዶክተር አሽክሮፍት ምስራቅ ጀርመን ውስጥ አንድ ደህና ቦታ ላይ የተቆናጠጡ ፕሮፌሰር ብላውባች የተባሉ ጓደኛ ስለነበራቸው የመቆፈሩ ነገር በቀላሉ እንደሚሳካላቸው ተስፋ አደረጉ። ከፕሮፌሰር ብላውባች ጋር የተዋወቁት ሁለተኛው የዓለም ጦርነት ካበቃ ከጥቂት ዓመታት በኋላ ለንደን ውስጥ በተካሄደው የዘመናዊ ታሪክ ጸሐፊዎች ሚስጥራዊ ዓለም አቀፍ ስብሰባ ላይ ተገኝተው በነበረበት ወቅት ነው። በዚያን ጊዜ ፕሮፌሰር ብላውባች ሥልጣን ላይ አልተቆናጠጡም ነበር። ከጥቂት ዓመታት በኋላ ግን በጀርመን ዲሞክራቲክ ሪፐብሊክ ውስጥ ስማቸው እየገነነ መጣና አሁን በሚኒስትሮች ምክር ቤት ውስጥ ከሚገኙ 11 የምስራቅ ጀርመን ምክትል ጠቅላይ ሚኒስቴራት መካከል አንዱ ለመሆን በቁ። አንድ ሰው ምስራቅ ጀርመን ውስጥ ከሚገኘው ጥብቅ ጥበቃ ከሚደረግለት የተከለከለ ክልል ውስጥ ገብቶ አንድ ነገር ቆፍሮ ማውጣት ከፈለገ ፕሮፌሰር ብላውባችን የመሰሉ ሁሉም ነገር በቁጥጥራቸው ስር ማድረግና ማስደረግ የሚችሉ ባለስልጣናትን ማግኘቱ ተመራጭ ነው። ስለዚህም ዶክተር አሽክሮፍት ዕድላቸውን እያመሰገኑ ወደ ድሮ ጓደኛቸው በረሩ። ጓደኛቸው ፕሮፌሰር ብላውባችም ሞቅ ያለ አቀባበል ካደረጉላቸው በኋላ ጥያቄያቸውን አስተናገዱ። ጥያቄው ያልተለመደ ነገር እንደሆነ ሳይሸሽጉ ግን ሊደረግ እንደሚችል ከገለጹላቸው በኋላ ምክር ቤቱ ውስጥ ከሚገኙ ባልደረቦቻቸው ጋር ተመካክረው ለቁፋሮው ፈቃድ ለማግኘት እንደሚሞክሩ ቃል ገቡላቸው። እናም በማግስቱ ፕሮፌሰር ብላውባች ቁፋሮው እንደተፈቀደላቸው ነገሯቸው። በውጤቱ የተደሰቱት ዶክተር አሽክሮፍት ውጥናቸው ምን ላይ እንደደረሰ ሊያሳውቋት ኦክስፎርድ ውስጥ ለምትገኘው ሴት ልጃቸው ለኤሚሊ ደወሉላት። ከአባቷ ባልተናነሰ ሁኔታ የተደሰተችው ኤሚሊም ሂትለር ፉረር ባንከር ውስጥ እንዳልሞተ የሚገልጸውን የዶክተር ታይልን ማስረጃ በዝርዝር ለማወቅ ፈለገች። አባቷ ግን ምናልባት ለመጽሐፋቸው አዲስና አስደናቂ ፍጻሜ ሊሆን የሚችለውን ታሪክ ከሞላ ጎደል አረጋግጠው ከበርሊን ከተመለሱ በኋላ ሁሉንም ሊነግሯት ስለወሰኑ በስልክ ልነግርሽ አልችልም ብለው ደበቋት። እሷም ይሁን አለች። ውዴ፣ ከነገ ወዲያ ቁፋሮውን ልጀምር ነው። በመጀመሪያ ግን ከጋዜጠኞች ጋር ቃለ መጠይቅ ማድረግ። ከምን ጋር? በማለት ኤሚሊ አቋረጠቻቸው። ከጋዜጠኞች ጋር፣ ምዕራብ ጀርመን ውስጥ ከሚገኙ ከተወሰኑ ዝነኛ የቴሌቪዥን የሬዲዮና የጋዜጣ ዘጋቢዎች ጋር ቃለ መጠይቅ ለማድረግ አስቤያለሁ። ለምን አባዬ? እውነቱ በውል ሳይረጋገጥ ለሕዝብ ማሳወቁ አድርገው የማታውቀው ነገር ነው። አሁን ምን መጣ? ስለ እግዚአብሔር ብለህ ንገረኝ። ለምን እንደሆነ እነግርሻለሁ። እርግጥ እንዳልሽው ሥራዬን በአስተማማኝነት ሳላጠናቅቅ ለሕዝብ ማሳወቁን አድርጌው አላውቅም። ግን የአሁኑ በጣም የተለየ ነው። ምክንያቱም የዶክተር ታይል መላምት ሙከራ ላይ መዋሉ ስለሆነ ሌሎችም እሱን የመሰሉ ሂትለርን በቅርበት የሚያውቁ ስለ ሕይወቱ የመጨረሻ ቀናት ከማንም በላይ ጥሩ ግንዛቤ ያላቸው ተጨማሪ የዓይን ምስክሮች ሊኖሩ እንደሚችሉ ድንገት ስለተከሰተልኝ ነው። ስለዚህ ከዶክተር ታይል ያገኘሁትን አዲስ መረጃ በጋዜጠኞች አማካኝነት ይፋ ካደረግኩኝ እነዚህ ሰዎች እስካሁን ማንም የማያውቀውን መረጃዎቻቸውን ይዘው ለመቅረብ ወኔ ሊያገኙ ይችላሉ ብዬ በማሰብ ነው። አየሽ ኤሚሊ፣ መጽሐፋችን ምንም እንከን የሌለበት የተሟላና ፍጹም የሆነ እውነታን እንዲያንጸባርቅ ስለፈለግኩ ነው። ባጭሩ ምክንያቱ ይህ ነው።
ሐሳብህ አሳማኝ ነበር፣ ግን ባታደርገው ደስ ይለኛል አባዬ ስትል ኤሚሊ ተቃወመቻቸው። ምን ማለትሽ ነው? ይፋ ቢሆን ምን ችግር አለው? እንዴት አድርጌ እንደማስረዳህ አላውቅም። ያንተ ዝና በመላው ዓለም የናኘው ንጹሕ ዕውቀትን፣ ትክክለኛነትንና እውነትን በጽሑፎቹ ውስጥ ማንጸባረቅና ማስተማር ስለቻልክ ነው። ይህ ስለ ሂትለር የምትጽፈው መጽሐፍ ደግሞ ተጨማሪ የሕይወትን ታላቅ ስኬት ይዞልን እንደሚመጣ እተማመናለሁ። ግን እርግጠኛነት በሌላቸው መላምቶች እንድታበላሸው አልፈልግም። ከዶክተር ታይል ጋር ተገናኝተ አንድ የሆነ ለጆሮ አዲስ የሆነ መረጃ እንዳገኘ ገምቻለሁ። ሆኖም ይህ መረጃ ሐሰት ወይም የተሳሳተ ሊሆን ይችላል። ምክንያቱም ይህ የዶክተር ታይል መላምት አሁን ካሉት ተጨባጭ ሐቆች ጋር ሙሉ ለሙሉ የሚቃረን ነው። ሂትለር በ1945 ፉረር ባንከር ውስጥ ራሱን በራሱ በጥይት ሲገድል ለኤቫ ብራውን ደግሞ ሲያናይድ የተባለ መርዝ ሰጥቷታል። በድን አካላቸው ሊቃጠል ከቤት ሲወጣም ተስተውሏል። ተቃጥለው ወደ አመድነትም ተቀይረዋል። ሐቆቹ እነዚህ ናቸው። በትዕግሥት ሲያዳምጧት የቆዩት አባቷ ዶክተር አሽክሮፍት መጨረሻ ላይ አመነቱ። ግን የጣረ ሞቱን ምስጢር ፈልፍለው ለማውጣት እጅግ ኃይለኛ ፍላጎት አድሮባቸው ስለነበር ሐሳቧን እንደማይቀበሉት ለመግለጽ እንዲህ አሏት። ኤሚሊ፣ የዶክተር ታይል መረጃ ምናልባት ትክክል ሆኖ ሊገኝ ስለሚችል እንሞክረው። እርግጠኛ እስክሆን ድረስ በዚሁ መግፋት ይኖርብኛል። በዚህ 5 ዓመት የአብሮ መስራት ቆይታቸው ከዚህ ነጥብ ውጪ ከሴት ልጃቸው ጋር ሳይግባቡ የቀሩበት ጊዜ ፈጽሞ አልነበረም። እናም ዶክተር አሽክሮፍት ውጥናቸውን ከግብ ለማድረስ በፍጥነትና በቆራጥነት ተንቀሳቀሱ። መጀመሪያ ለቁፋሮው ተስማሚ እንደሆነ ለተጠቆሙት ለኦበርስታት የሕንፃ ግንባታ ካምፓኒ ስልክ ደወሉ። ከዚያም በዛሬው ዕለት ከጋዜጠኞች ጋር ለሚያካሂዱት ቃለ መጠይቅ ቅድመ ዝግጅታቸውን አደረጉ። በመጨረሻ ሁሉንም ነገር በተሳካ ሁኔታ አጠናቀቁ። ከጋዜጠኞቹ ጋር ያደረጉት ቃለ ምልልስ ከትውውቁ አንስቶ እስከ ስንብቱ ድረስ በጥሩ ሁኔታ ነበር የተካሄደው። ከተለያዩ መገናኛ ብዙሃን የተሰባሰቡት እነዚያ 12 ዘጋቢዎች በሂትለር የሕይወት ታሪክ ዙሪያ መጽሐፍ እያዘጋጁ እንደሆነ አስቀድመው ያውቁ ስለነበር ዶክተር አሽክሮፍት ጋዜጣዊ መግለጫ ለመስጠት እንደሚፈልጉ ያስታወቁ ጊዜ ሁሌ እንደሚያደርጉት መጽሐፉን ጽፈው የጨረሱ ነበር የመሰላቸው። ነገር ግን በአዶልፍ ሂትለርና በኤቫ ብራውን ሕልፈተ ሕይወት ላይ አንድ ሌላ አስደንጋጭ መረጃ እንዳገኙና በዚህ አዲሱ መረጃ የተነሳ ደግሞ እውነቱን ለማረጋገጥ የጥንቱን የቀብር ስፍራ ቆፍረው ለመፈተሽ እንደተገደዱ ሲገልጹላቸው ዘጋቢዎቹ በጣሙን ተገረሙ። በዚሁ መሠረት ብዛት ያላቸው ጥያቄዎች ሰነዘሩ። ዶክተር አሽክሮፍትም ለጥያቄዎቹ በቂ መልስ ሰጡ። ቢሆንም ስለ አዲሱ መረጃ ፍንጩን ከየት እንዳገኙት ምንም ትንፍሽ አላሉም። እንዲሁም የዶክተር ታይል ስምንም በጭራሽ አልጠቀሱም። ሁሉም ነገር በስኬት ከተጠናቀቀ በኋላ ዶክተር አሽክሮፍት የተረፉ የናዚ ጀርመን ርዝራዦች ወይንም ሌላ መረጃ ያላቸው የዓይን ምስክሮች ካሉ ይህ ጋዜጣዊ መግለጫ ካደፈጡበት ወጥተው ለሕዝብ እንዲያሳውቁ ሊያደርጋቸው እንደሚችል አሰቡና በደስታ ስሜት ፍንድቅድቅ እንዳሉ ጋዜጣዊ መግለጫ ከሰጡባት ትንሿ ክፍል ወጥተው ግርግር በሚበዛበት በኩርፋስተንዳም ጎዳና የእግረኞች መንገድ ላይ ቆሙ። አውራ ጎዳናው በዓለም ላይ ከሚገኙት ተደናቂ አውራ ጎዳናዎች መሃል አንዱ ሲሆን ግርማው ከማራኪነቱ ጋር ተዳምሮ
አጀብ የሚያሰኝ ነው። በሰፋፊ የእግረኛ መንገዶቹ ላይ የተገጠገጡትን ለዓይን የሚያታክቱ ከመስታወት የተሰሩ የማስታወቂያ ሰሌዳዎችና በጎዳናው ጥግ ጥግ እንደ ወታደር የተሰለፉትን አረንጓዴ ዛፎች በዓይናቸው እየቃኙ ዶክተር አሽክሮፍት አሁን ወዴት መሄድ እንዳለባቸው ያስባሉ። መጀመሪያ ለቄሳር ዊልሄልም መታሰቢያ ተብሎ ከብረትና ከመስታወት ጋር የተሠራ ባለ 8 ጎን ያለው ቤተ መቅደስ ወደሚገኝበት ወደ ብራትድ ፕላትስ በእግራቸው እየተዝናኑ ለማዝገም ለዓመል ያህል አሰብ አደረጉ። በኋላ ግን በልጅነታቸው ወደሚያውቁት ወደ ሮማኒስ ቡና ቤት ጎራ ለማለት አሰቡ። ሮማኒስ ቡና ቤት እንደ ጥንቱ ባይሆንላቸውም የጥንቱን ትዝታቸውን ሊቀሰቅስላቸው ይችላል። በዚህም ላይ ቡናቸውም ሸጋ ነው። ቢሆንም በመጨረሻ ውሳኔ ላይ የደረሱት በኩርፋስተን ዳም ጎዳና ቁልቁል ትንሽ ራመድ ተብሎ ወደሚገኘውና በበረንዳው ላይ ጠረጴዛዎችና ወንበሮች ወደ ተደረደሩበት ኬምፕኒስክ ቡና ቤት መሄድ እንዳለባቸው ነው። ምክንያቱም ኬምፕኒስክ ቡና ቤት የሚገኘው የነ ሂትለር መካነ መቃብር ከሚገኝበት ከፉረር ባንከር አጠገብ ነው። ስለዚህ ወደዚያ መሄዱ ሁለት ጥቅም አለው። ነገ እውነቱን ቆፍረው ከማውጣታቸው በፊት የሂትለርን ፉረር ባንከር የቅየሳ ንድፍ አስቀድመው እንደገና መመልከት ይችላሉ ማለት ነው። አዎ፣ ለመዝናናት ብቻ የሚሆን ጊዜ የለም። በ65 ዓመት ዕድሜያቸው በሙሉ ጤንነትና በጸና ዓላማ ተሞልተው እየተራመዱ ወደ ኩርባው አመሩ። ይህ ሁሉ ሲሆን ሐሳባቸው ያለው በዶክተር ታይል እንግዳ የሆነ ግራ የሚያጋባ ማስረጃ በነገው ቁፋሮና በሂትለር የመጨረሻ ቀናት ላይ ነበር። ኩርባው ላይ ደርሰው ወደ ኬምፕኒስክ ቡና ቤት ለመግባት መንገዱን ሰንጥቀው ለማቋረጥ በመዘጋጀት ላይ ሳሉ በዚያች ቅጽበት ስማቸው ሲጠራ ሰሙና ወይም የሰሙ መሰላቸውና በደመነፍስ ማን እንደጠራቸው ለማየት ወደ ኋላ ዞር አሉ። ነገር ግን በግልጽ እንዳይታይ ተከልሎ እየተወነጨፈ ከሚመጣ የአንድ ከባድ መኪና የፊት ለፊት ፍርግርግ ብረት በስተቀር ሌላ ምንም ሊታያቸው አልቻለም። በድንገት ከባዱ መኪና ጎማዎቹን ከአስፋልቱ ጋር አንሳጠጠና እግረኛ መንገዱ ላይ ወጥቶ በኩርባው ላይ ያለውን የአበባ ማሳደጊያ በርሜል ሲገጨው እዚያ አካባቢ የነበሩት ሰዎች በነፍስ አውጪኝ አፈገፈጉ። ከዚያም ለቅጽበት ያህል ከቁጥጥር ውጪ ሆኖ የነበረው ከባድ መኪና ወዲያውኑ ፊቱን መልሶ በእግረኛ መንገዱ ላይ እየተፈተለከ ወደ ዶክተር አሽክሮፍት አቅጣጫ እያጓራ መጣ። ግዙፉ የግጭት መከላከያ ፍርግርግ ብረትና ትላልቅ ጎማዎቹ በላያቸው ላይ ሲያጠላባቸው ዶክተር አሽክሮፍት የሁኔታው ድንገተኝነትና አስፈሪነት ካሉበት እንዳይንቀሳቀሱ የጨው አምድ አድርጎ አስቀራቸው። ከዚያ የመኪናው የፊት ለፊት ፍርግርግ ብረት እንደ ሳምሶን ቡጢ ሙሉ በሙሉ አግኝቶ ሲመታቸው ከቆሙበት በአየር ላይ አስወንጭፎ እዚያው የእግረኛ መንገዱ ላይ ዘረራቸው። አወዳደቃቸው አስከፊ ቢሆንም ሙሉ በሙሉ ሕሊናቸውን አልሳቱም ነበር። የተወሰኑ የአካል ክፍሎቻቸው አጥንት የተሰበሩ ሲሆን በአፍንጫቸውና በአፋቸው በኩል ደም እየፈሰሰባቸውም ነበር። እናም የተፈጸመባቸውን አሰቃቂ አደጋ፣ የደረሰባቸውን ታላቅ ውርደት በከፊል ሕሊናቸው እያውጠነጠኑ
ከእግረኛ መንገድ ላይ ለመነሳት በመሞከር ላይ ሳሉ ከባድ መኪናው ተመልሶ ወደ እሳቸው አቅጣጫ ሲመጣ ተመለከቱ። የሞት ሞታቸውን አቅጣጫውን ሊያስቀይሩት እጃቸውን ለማንሳት ቢሞክሩም ጎማዎቹ ግን ደርሰው እላያቸው ላይ እየወጡባቸው ነበር። በሕይወታቸው ዘመን ለመጨረሻ ጊዜ የተመለከቱት ነገር ቢኖር እነዚያ ጎማዎች አጥንቶቻቸውን እየሰባበሩና እያደቀቁ በላያቸው ላይ ሲሽከረከሩ ነው። እናም ሁሉም ነገር ለዝንታለም ጨለመባቸው።